ቢሰጥ የማያልቅበት አምላክ ባለ 12 ክንፉ አቡነ ዘርአ ብሩክ ታኅሳስ 13 የተወለዱበት ቀን ነው። ስለ አባታችን ስለ አቡነ ዘርአ ብሩክ መናገር ከባድ ነው። ምኑን ተናግረን እንዘልቀዋለን? እስኪ በእግዚአብሔር እርዳታ ግን ትንሽ እንበል። እግዚአብሔር ለአባታችን ለአቡነ ዘርአ ብሩክ እንዲህ አላቸው። እኔ ዓለምን የፈጠርሁ እግዚአብሔር ለአንተ ከሥልጣኔ ሥልጣንን፣ ከጥበቤ ጥበብን፣ ከክብሬ ክብርን፣ ከተአምራቴ ተአምራትን፣ ከትዕግሥቴ ትዕግሥትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትናን፣ ከባለሟልነቴም ባለሟልነትን፣ ከሥልጣኔም ሥልጣንን ሰጥቻለሁ። ለቅድስት ሥላሴ ከሚገባ ስግደትና በቃል እና በትእዛዝ ነፍስን እፍ ብሎ ከመፍጠር ውጪ ሙሉ ሥልጣኔ ከሥልጣንህ ጋር አንድ ይሁን ብሎ ቃል ኪዳን የሰጣቸው አባት ናቸው። ቢሰጥ የማያልቅበት አምላክ እንደዚህ ነው የሰጣቸው። እንግዲህ ለአባታችን አቡነ ዘርአ ብሩክ በ7 ዓመታቸው ይህንን ዓለም እንዳላይ ዓይኔን አሳውርልኝ ብለው ዓይናቸውን ያሳወሩ አባት ሲሆኑ ከ7 ዓመት በኋላ በ14 ዓመታቸው መድኃኔ ዓለም ኢየሱስ ክርስቶስ ተገልጦ ለዓለም ብርሃን ላረግህ ነውና ዓይንህ ይብራ ብሎ ዓይናቸውን ያበራላቸው አባት ናቸው። አባታችን አቡነ ዘርአ ብሩክ ትንባሆ ለሚያጨሱና አረማውያን ለሆኑ ወይም ደግሞ ላልተጠመቁ ሰዎች ራሱ ቃል ኪዳን የተቀበሉ ትልቅ አባት ናቸው። አባታችን አቡነ ዘርአ ብሩክ ስነ ስዕሉ ላይ እንደሚታየው ብሄሞትና ሌዋታን የተባሉትን ሁለቱን ዘንዶች እንግዲህ እነዚህ ዘንዶች አንዱ የምድርን ግማሽ ነው የሚያክሉትና ብሄሞትና ሌዋታን የተባሉት እነዚህ ሁለቱን ዘንዶች ሂደው ጥርሳቸውን ቆጥረው ወዳቸው ውስጥ ጸሎት አድርገው የመጡ አባቶች ናቸው። በነገራችን ላይ እነዚህ አውሬዎች አፋቸው ሲጣበቅ የዓለም ጥፋት ይሆናል ተብሎ መጽሐፍ ላይ ተጽፏል። አባታችን አቡነ ዘርአ ብሩክ እንግዲህ ከሰማይ መስቀል የወረደላቸው አባት ሲሆኑ ከ24ቱ ካህናተ ሰማይም ጋር አብረው አጥነዋል። አባታችን አቡነ ዘርአ ብሩክ ለ482 ዓመት እዚህ ምድር ላይ የኖሩ ሲሆን ጥር 13 ቀን እዚህ ዓለም ክፋትና መከራ በሰላም አርፈዋል ማለት ነው። ጥር 13 ቀን እረፍታቸው ነው። ደግሞ የዚያ ሰው ቢለን ደግሞ ትንባሆ ላይና አረማውያን ላይ ያላቸውን ቃል ኪዳን የምናነሳ ይሆናል። የቅዱሳን አምላክ እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ከሰማይ በወረደላቸው መስቀል ክህነትን ከሚያሰጡት፣ ከመቃብራቸው በሚወጣው የእምነት አፈር ድውያንን በሚፈውሱት፣ በገድላቸው አጋንንትን ከሚቀጠቅጡትና ከሚያባርሩት፣ በቃል ኪዳናቸው የተማጸነን ከማያስርቡት፣ የእህል ዋጋ በወርቅ ቢመዘን እንኳን እህልን ከማያሳጡት፣ በስማቸው ለተማጸነ እስከ 100 ትውልድ፣ በዝክራቸው ለተማመነ ደግሞ እስከ 120 ትውልድ ከሚያስምሩት፣ አባይን ወንዝ ጸበል አድርገው ካሰጡት፣ ሰውን ከመፍጠር ውጪ ሙሉ ስልጣን ከሰጣቸው ከፈጥኖ ደራሹ ከአባታችን ከአቡነ ዘርአ ብሩክ ረድኤት በረከት ያካፍለን ለዘላለሙ አሜን።